ሰላም ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ በአዲስ ነገር መጥቻለሁ። ባዘርዌይ ጋይስ ጠፍቻለሁ፣ ቪዲዮ ሰርቼ አላውቅም። ዛሬ ግን ቢግ ሰርፕራይዝ አለኝ ለእናንተ ያላሰባችሁት። አዎ እና ከስንት ዓመት በኋላ ከአንድ ሸቃላ ጋር ተገናኘሁ። ጓደኛዬ፣ ምርጥ ጓደኛዬ፣ አብሮ ያደገ እና ተገናኝተናል። እኔ ባዘርዌ ከሳምንት ማክሲመም ሳምንት እንደዛ ይመስለኛል እና ግን አልተዘጋጀውም። አገሬ ልገባ ነው እና ለዛ ቻው ልንባባል እኔ ጋር መታለች። አሁን እንግዲህ ላሳያችሁ ነው። ይሄን ፊት አይታችሁ ታውቃላችሁ? ይሄን ፊት አይ የመሲ ቤተሰብ እንዴት ናችሁ? ሰላም ነው ወይ? በስነ ስርዓት አውሪ ስትይ አቀም ጅርተን ነጋ ከሰኒ በገነጋ ልፍተን ዛሬ ከዚች ጓደኛዬ ከስንት ዓመት በኋላ ተገናኘን። እግዚአብሔር ይመስገን ከ5 ዓመት በኋላ እና በጣም ደስ ብሎኛል። ጓደኛዬ ናት፣ ታውቋት በሰው ቤት እና ተገናኝተን ደስ ብሎናል። ጠዋት ነበር የመጣችው። እኔ ስራ ሳልጨርስ መጣችብኝ፣ ግን እሷ ተንቀሽቅዣ ተነፋፍቀናል። አገር ቤት የምታወቀው ግን ከ5 ዓመት በኋላ የተገናኘ እና እና ሰላም ናችሁ? በተረፈ ማርያም ባዘው ሁላችሁም ጸሎት አድርጉልኝ። አገር ልገባ ስለሆነ ለማንኛውም በጣም ደስ ብሎኛል። ከስንት ዓመት በኋላ ጓደኛዬ ስላገኘሁ አይዞሽ አይዞሽ እና ደስ ብሎኛል። እናንተም ደግሞ የተናፋቃችሁ ለመገናኘት ያብቃን። ሁላችንም ተነፋፍቀናል፣ በጣም ተራርቀናል። ከጓደኛ ከቤተሰብ ከሀገር ሳር ቅጠሉ ምንድነው ከሰው ከምንም ርቀን ብቻችን እየኖርን ስለሆነ ትንሽ ከባድ ነው ስንገናኝ። አሁን ስሜቱ ከባድ ነው። ተነፋርቃ ልትሞታ ትነፋርቅብኝ መንገደኛ ነኝ እና ውዶች ማርያም በጣም ደስ ብሎኛል። ባዘርቤ በጣም ማለት ነው። ስባችሁታል። አገር ቤትም እዚህም እያለው አንድ አይነት ነው ማለት መገናኘት ምናምን የለም እና በጣም ነው ደስ ያለኝ። ጥሩ ጊዜ እያሳለፍን ነው ምናምን። እኔ ጋር መታለች እና እናንተ አብሮ አደጌ ጓደኛዬ ልክ እንደ እህት ማለት ነው። እኔ እንደውም እህቴ ነው የምላት ግን አይደለችም። እና በጣም ጥሩ ጊዜ እያሳለፍን ነው። ሻይም እየጠጣን ነው። ማዳሟ ደግሞ ጥሩ ናት። ሻይ አፍልታ ምናምን ክፍል ውስጥ አወጣችልን እና በጣም ደስ ብሎናል። እግዚአብሔር እውነት ለመናገር በጣም ደስ ብሎኛል። እንደውም ሆድ ብሶኛል። ሽክራን ማማ ሽክራን ከትይር በቃ ምግብ በምግብ ብሉ ጠጡ ነው። እንደ ፊኛ ልታሳብቃት መጀመሪያ ማብጫለሁ እና በቃ ብሉ ጠጡ ነው ምናምን። እንደዚህ አይነት ማዳም ይስጣችሁ፣ ላለይም ለእናንተም ለሁላችንም። እና ቤተሰብ ላይክ ሰብስክራይብ ማድረግ እንዳትረሱ። እንዴት የት አለ አሁን 3 እየቆጠረ ነው። እና ጋይስ የመሲን ቻናል እንዲያድግ ወደ ሀገሯ ልትገባ ስለሆነ በደንብ ላይክ ሼር ሰብስክራይብ አድርጉለት። ሀገር ቤት ገብታ ደግሞ በደንብ ጥሩ ስራ እንድትሰራበት እንዳይቋረጥበት ያው በሱፐር ቻቱን በምኑ ማገዛት ደገፍ አድርጉ። የኢትዮጵያ ሕዝብ ከጎና ቁሙ እየተባላችሁ ቁሙ። ምግብ ሸቃል ታብታብ አድርጉ ስትገባ እና እስከ መቼ ስደት ብላ እሷ ጨርሳለች። እንግዲህ ሰባነክ ያይ ሰባነክ እኔ እወዳለሁ ነው። እና ጋይስ በጣም ደስ ብሎኛል። ማርያምን ቤተሰብ አቅም የሷም የኔም አሁን ደውለን ሰርፕራይዝ ልናደርጋቸው ነው እና በጣም ደስ ይላል። ማርያምን በጣም ማለት ነው። አንዳንዴ ተሰደንም መልካም ቤተሰብ ስንገናኝ እንዲህ መገናኘት አለ እና በጣም ደስ ብሎኛል። አብረን በላን። ትዝ አለኝ የዛሬ በፊት የምናሳልፈው ነው። በጣም ጎረቤት ቅርብ ስለሆነች አብረን ነው እንትን የምንበላው የምንጠጣው አንድ ላይ ነው። ምንተኛ ጊዜ ራሱ አለ አንድ ቤት ውስጥ እና ጀስት እንደ እህት ማለት ነው። እና በጣም ነው ደስ የሚለው ይህ ስሜት። እናንተ ጋር ደግሞ እንደ አጋጣሚ ሆነ የአባታችን ስም ራሱ ተመሳሳይ ነው። ሁሉ ነገር አንድ አይነት ነው። ሁሉ ነገር ተመሳሳይ ነው እና ያጋጥማል። እና ጋይስ እንዳትረሱ፣ አበረታታት። ሀገር ቤት ገብታ ደግሞ ወደዚህ እንዳታስብ
በቻላችሁ ጠቅም በላይክ በሰብስክራይብ በሼር በምናምን ደገፍ አድርጓት። ላሽቃብጥልሽ ትንሽ ማሽቃብት አይደለም የምሬን ነው። እና ይበቃናል ስደት። የእሷ ቀን ደግሞ ለእኔም ይደርሳል አንድ ቀን። ከዛ ደግሞ አብረን ቪዲዮ እኔ ልሄድ ነው ብዬ ቪዲዮ የምሰራበት ቀን ይመጣል። ታለሽ በሉኝ። አሚን። ለሁላችሁም ይሄን ቀን እመኛለሁ። እስከ መቼ ስደት ደስ የሚል ቀን ነው እና አንድ ቀን እኮ ሰው ኖሮ አንድ ቀን ያልፋል እና መሄድ የሆነች ጥንትዬ ሰዓት ናት። ስንት ዓመት ለፍተን እና ይሄ ስሜት ደግሞ እናንተ ጋር ለማጋራት ፈልጌ ነው። በጣም ማርያም በጣም ደስ ብሎኛል፣ እንደዚህ መግለጽ በማልችል መንገድ ማለት ነው። እና ስለዚህ እናንተ ደግሞ ላይክ ሰብስክራይብ፣ የእሷም ቻናል እሷም በዘረው ዩቱብ ትሰራለች እና የእሷም ቻናል ሰብስክራይብ ላይ ያደረጋችሁ የኔ ቤተሰቦች የሆናችሁ እሷ ጋር ደግሞ ሰብስክራይብ ያደረጋችሁ ላይ ስትገድ ገባ ታታቢ ያደረጋችሁ። አሁን ደግሞ ትነፋረቃለች እንትያን ስለሚሄድ ከጎና ሁላት ከጠዋት ጀምሮ እስካሁን ስትነፋረቅ ነበረ። ሳባብላት ሳበላ ሳጠጣት እዚህ ደርሰናል። አሁን ደግሞ ከአቅሜ በላይ ሲሆን እስቲ እናንተ ፊት መታ ደግሞ ትተንፍስ ብዬ ይዤ መጥቻታለሁ እና ቪዲዮ ትሰራለች፣ ግን ካሜራ ትፈራለች ትንሽ ከድሮም ዩቱብ እንድትከፍት እንትን ያልኳት እና አሁንም አልወጣላትም። ፍራቻ ያስለቅሳታል። የምር አሁን ገና ደግሞ የምሳ ፕሮግራም አለ። ሴትዮዋ ምሳ እየሰራች ነው። ማርያምን በጣም ጥሩ ናት ሴትዬ። ባዘር ወይ ያው ሰሞኑን ትንሽ ንጭ እያለች የነበረው አይታችኋል። ስትጠራኝ ራሱ ስታለቅስ ነበር። ትናንት ማታ ማርያምን ስታለቅስ ነበር እና ሰሞኑን እንደዛ ሲሆኑ የነበረው በጣም በቃ 5 ዓመት ምናምን አብሮ ኖረናል እና ስትሄጂ በጣም እየከፋኝ ነው መሄድሽን ወዳለሁ፣ ግን በቃ ስትለይ እየከፋኝ ለዛ ነው እንደዛ የምንነፋረቁ ተረጂኝ እያለች ትናንት ስትነግረኝ ነበርና ሰሞኑን ስትጠራኝ እናንተ ጋርም እየሰማ ነበረ። ድምጿ ደብሯታል በጣም ለዛ ነው ስትነፋረቅ። እንደውም አባበልኩ ማርያም ትናንት ማታ አለቀሰች እና በቃ አይዞሽ አልኳት። እኔ መቼም ያው ሰው አገሩ መሄድ ስለማይቀር ጸሎታ አድርጊ ከኔ የተሻለ እንዲመጣልሽ አልኳት እና ደብሯት ነው ስትነፋረቅ ነበር። እናንተ ካሜራ ላይ ብቻ እኮ አይደለም ውስጥ ራሱ እየሰራን በቃ ንጭ ትላለች። ከአጠገቤ ስታልፍ እንትን ትላለች። ከዛም በኋላ እኔ በቃ እንትን ልልሽ እንደዚህ ማለት የሆነ በቃ ውስጥ ያለውን ላሳይሽ አልችልም፣ በጣም እየከፋኝ ነው በዛ ጊዜ የሚሆነው አለችኝ። ስታለቅስ ነበረ። እኔ ምንም አልመሰለኝም ባዘር ወይ ለምን በቃ ባዳ ነው፣ ግን አይ ዶንት ኖ አንድ ቀን መናኸረቅ አይቀርም እና እናንተም አይዟችሁ። ተደባብረን ተጣልተን አይደለም እሷ ያ ስለደበራት ትቻት ስለሚሄድ ለዛ ስንኖር የነበረው እንደ ሰራተኛ ምናምን አለ ማርያም፣ እንደ እህት እንደ ታላቅ እህት እንደ ታናሽ እንደዛ ነው እና በጣም ጥሩ ቤተሰብ ናቸው። ይህንንም ሀሳብ ያመጣች እሷ ናት። እዚህ ጋር ዘመድ ምናምን የምታውቂ ሰው የለም ስትለኝ አንድ ጓደኛ ያለች አልኳት። ለዛ ነው ትምጣ ብላ ማዳም ጧት ይዛት መጣች። እነሱም ሻይ ቡና ተባባሉ። ሴትዮዋ ተመለሰች። እኔና ሰው ደግሞ እስከ ማታ አብረን እንቆያለን። ቪዲዮ እንሰራለን። ቲክቶክም ሰርተናል። ገብታችሁ ላይ ፎሎ አድርጓት። ጨርሻለሁ። ቴናውሪ ይውጣልሽ እና ማርያምን በጣም ደስ ብሎኛል፣ ከፍቶኛልንም ትቻቸውም ልሄድ ስለሆነ ብቻ የሆነ ድብልቅልቅ ያለ ስሜት ነው። በቃ አንድ ቀን እንደምመጣ ሁላችሁም ተስፋ አድርጉ። ሰው ቤት ትሰራላችሁ ትኖራላችሁ፣ አንድ ቀን እንደምትሄዱ ያንን እያሰባችሁ መጠንከር፣ ሁላችንም ሀጅነን መጠንከር፣ ስራም ቢከብድ መጠንከር። በተለይ አሁን ሙቀት ነው። ፈጣሪ ከእናንተ ጋር ይሁን። ሙስሊሞች ክርስቲያኖች ሁላችሁም በጣም ወዳችኋለሁ። ይሄን ቪዲዮ ደግሞ እስቲ 1000 ቪው ቢኖር ምን ችግር አለ? እናንተ ቅንቅናሞች 1000 ቪው ካለ እኮ ምንም እንትን 1000 ያው እንኳን ሰላም ግቢ እያላችሁ መልካም ምኞታችሁ ኮሜንት ላይ ጻፉ። ስጦታም ካለ ከስራ አለ ግቡና ያው የማያቀማችሁ ስጫወት ነው። መልካም ኮሜንታችሁ ራሱ ለኔ ከስጦታ በላይ ነው። በጣም ወዳችኋለሁ። በጣም ማርያምን እናንተ ባትኖሩ ዛሬ እንደዚህ ባላወራ ነበረ። ደስታዬንም የት ናካፍል ነበረ። እሷ ጋርም አንገናኝም ነበረ። አይ ቲንክ በጣም አመሰግናለሁ። ላይክ ሰብስክራይብ ያደረጋችሁ ሰፖርት አድርጉ። አገር ቤት ሲሄድ ደግሞ ማሳያችሁ ብዙ ነገር አለ። እዚህ ሆነን የሰራ ነው ምናምን ውጤት ሳሳያችሁ ደግሞ ሞር ደስ ይላችኋል። የእሷም እንደዛ ቅርብ ስለሆነ አንድ ላይ እና እንወዳችኋለን። ቪዲዮ እንዳይበዛባችሁ። መልካም ቀን ይሁንላችሁ። ዛሬ እሁድ ነው። በጣም ደስ የሚል ቀን ነው። በኋላም ደግሞ ከቻልን አንድ ላይ ላይፍ እንገባለን። በእኔ ቤት ኑ ላይክ ሰብስክራይብ ያደረጋችሁ አጠገባችን ሆኖ እንወዳችኋለን።
የኢትዮጵያ ሕዝብ ከጎኔ ቁሙ። ከጎና ሁኑ አደራ። ቻው ባያችሁ ሴትዮችን። ቻው ጋይስ፣ እናመሰግናለን። ላይክ ሰብስክራይብ ማድረግ እንዳትረሱ። ባይ ባይ።